እና አንዳንድ የሚደረገው ነገር ይደብራል። ሄሎ የስ አንተ ኦሮሞን እንዴ? ሲጀምር እኮ ኦሮሞ እኮ አለ ደሜ ውስጥ እኮ አለ እኮ ጌታ እናቴ የሆነ ኦሮሞነት ቤብ በቪዲዮ ጭን ይቅርታ፣ በቪዲዮ ካልወጣሽ አስወጣሽ። ምን መሰለሽ ሀኔ የት አለሽ? እኔ ጎጃሜ እኮ ነኝ፣ ግን ቢሆንም ኦሮሞ ነኝ እኔ። ሀኔ እኔ እኮ ሰደቡኝ እኮ እነ ቤላ የሚባሉ ሰዎች አጥረገረጉኝ። እንዲህ እኔ በዚህ ሰዓት ኦሮሞ ካልኩን በየትኛው ሰዓት ነው ኦሮሞ መሆነው? ደግሞ ልጅቱ ኦሮሞ ነች። እንዴት አባቷ እንደምታምራ ይሻት ከንፈሯ ምናምን የሆነች ቆንጆዬ ልጅ ነች። እና ታሪኩን ልንገርሽ። የሆነ ሰው እንዲያያትና ወደዳት። አሜሪካ ነው የሚኖረው። ወደዳት፣ ፍቅር ነው። ከዛ ልደትሽን አክብሪ፣ ፀጉርሽን ተሰሪ ምናምን እያለ የሆነ ነገር ይልክላት ጀመር። ገባ? እሷ ደግሞ የፍቅረኛዋ እናት ታማ እርዳታ ፈልጋለሁ አለችው። የፍቅረኛዋ ፍቅረኛ አላት እና ለእሷም ላከ ምናምን እና ሰውየውን ብታዩ ሀኒዬ በጣም ለምሳሌ እንዴት ልሳልልሽ፣ እሷ ያፈቀራት ነው። ዮናስ ሙሉነህ በአላዛር ተከሽኖ አላዛርን አየሽው? አላዛር ፊት ኮስተርተር የሚለው ልጅ በሱ ተከሽኖ ፊት ነው እና ስታዩ ዮናስ ሙሉነህን በሱ ሚክስ አርገሻቸው እና ልጅቱ የሆነ ሰዓት ላይ እስከ በድምፅ ነበር የሚያወራት። ከዛ ቪዲዮን ከፈት፣ ሰርፕራይዝ ሆነች። ኦ ማይ ጋድ አንተን ያወራሁት አለችው። በቃ ደንግጣ እንዲህ ብላ ነው በቃ አንተን ያወራሁት እስከዛሬ ምናምን አለችው። ከዛ ተናደደ። 700 ሺህ ብር ይመልሻል። እና አሁን እንደው ሀንዬ በአንቺ አስተሳሰብ እቺ ልጅ አሁን መወቀስ ነበረባት? አሁን እኔ አሁን ሀንዬ አንቺን ባፈቅርሽ፣ አንቺን በወድሽ፣ ባደርግልሽ በፍቅራችን ጊዜ አሁን ከተጣላም በኋላ ብሬን መልሽ የሚባል ነገር አለ? ተበልቶ የታራውን ነገር እንደገና እና ሽንት ቤት መጣጭ ነው እንዲሱ የሰው ልጅ ያልገባኝ ነገር ማለት ነው። አልጨረስኩልሽም። ከዛ እሱ የት ሄደ? ሞ እና ቤላ የሚባሉ በመጀመሪያ ሴት ጠሎች ናቸው። በመቀጠል ደግሞ ኦሮሞ ጠል ናቸው። በጣም ኦሮሞ ጠል ናቸው። ነገሩን ነው ላስረዳሽ ነው። ሴቶችን ያብጠለጥላሉ፣ ይሳደባሉ፣ ምናምን ምንም ችግር የለም። እኛ ከዛ ገባች እነሱ ጋር ብሩን ትመልሸዋለሽ አንቺ ሸርሙጣ፣ አንቺ ያላሏት ስድብ የለም። አንዬ አሜት አይደለም። ስድቡን ምን አመጣው? ትክክል መወያየት። ሁለተኛ ነገር ምን አላት መሰልሽ? ይሄ ሞ የሚባለው አንቺ የምትኖሪው አዲስ አበባ ነው፣ ይሄ ነው የሚኖረው አሜሪካ ነው። የአሜሪካ ዜግነት አለው። ነገ ጧት እዚያ ኢትዮጵያ መጥቶ የፈለገውን ነገር ቢያደርግሽ ማንም አያድንሽም። ኢትዮጵያ ውስጥ ህግ የለም። አዳነች አበቤ ፌዴራል አሰልጥና በቀደም ያስመረቀች አዳነች አበቤ ለህዝቧ ለአዲስ አበባ ህዝብ ታንሳለችን? የአዲስ አበባን ህዝብ ሰላም መጠበቅ ያቅታታል? አንድ ወንበዴ ከአዲስ አበባ ከአሜሪካ መጥቶ የፈለገውን እቺ ፊቷ ላይ አሲድ አፍስባት፣ በላት፣ ቁረጣት። እችን አንድ ወጣት ፍሬ ወጣት ኢትዮጵያ ነው ያለች። ከዛ እኔ ገባሁ። አዳምጪ፣ አስጨርሽኝ። እሱ አሜሪካ ነው ያለው። ገባሁኝ። የምታረጉት ነገር ፌርም አይደለም። ሰውየው የሚንፈራፈረው የሆነ ነገር ፍርፋሪ ይፈልጋችሁ ነው። ተመልከች፣ ፌር አይደለም ፍርፋሪ ምናምን የተገጣጠመ ነገር ነውና እንደዛ የሆነ እየመነጠቀ ነው። እንደዛ በማለት ነገርኳቸው። ከዛ ነቅለው ወጥተው ቤታቸውን ከፍተው ያልሰደቡኝ አይነት ስድብ የለም፣ ያልቀቡኝ አይነት የስድብ ቅመም የለም። አንዬ ጆሮ እስኪመግል ድረስ ጠበጠቡኝ ይልሻል። ግን ተሻሽሏል በለኝ፣ ተሻሽሏል። ዛሬ መሻል አለበት። እነዚህን ለመመቀል ምን አደረግኩኝ? ዳልቻ ከሚባለው ባለስልጣን የሆነው ተሳዳቢ ወንድማችን ጋር ጊዜያዊ ግንኙነት አደረግን። ጊዜያዊ ግንኙነት ቆይ፣ ሆልዳውን ለማጥቃት ነው። ጠላት
ጊዜያዊ ግንኙነት ከዳልቻ ጋር ፈጠርኩኝ። አንድ በይ። ይሄን ነገር ስፈጥር ደግሞ እዚህ ጋር ምን መጣ? ውስጣዊ ደሜ ውስጥ ያለ ኦሮሞነት አለ። አንድዬ ለማንም ያልተናገርኩት እንደ ሚስጥር ያስኩት ነገር አለ። የሆነ ኦሮሞነት አለ። ቆይ አንዴ ምንም የምትጠጋጋው ነገር ቆንጆ ስታይ አስጨርሽ። ይሄ ደፍሬ መግለጽ ያቃተኝን ድብቃዊ ለኦሮሞ ምሰራውን ስራ ምናምን ሁሉም ያውቀዋል እኮ ግን እንዴት እነዚህ ልጆች በህግ ፊት ካቀረቡ እናቴን ነው የምልሽ። አንተ ለምንድን ነው ግልጽ ሆነህ ብሔር ብሔረሰቦችነትን የማትናገር? ይፋማ እኔ ኦሮሞ ነኝ፣ ጌታን ኦሮሞ ነኝ። እናቴን ትንሽ አለብኝ በውስጤ ሰርጾ ይገባል፣ ስሜታዊ ያደርገኛል አንዳንዴ። ሁለተኛ ነገር ደግሞ አንዬ ልብ ብለን ማየት የምንፈልገው ብዙ የሌሎች ብሔሮች ቲክቶክ ላይ ሲያጭበረብሩ አይን በአይን እጅ ከፈንጅ ይዘናቸዋል። አንዲት ኦሮሞ ወጣች፣ ያውም በ100,000 ዶላር የሚቆጠር 70,000 ዶላር እቺ 1 ሚሊዮን የኢትዮጵያ ብር 70,000 ብር በላች ተብሎ አንዲት ኦሮሞን ከሚዲያ አሸማቀው እንዲች የምታበይ ኦሮሞን አሸማቀው ያለው ብሬክ 1 ሚሊዮን ኢትዮጵያ ብር ነው ያልከው? ትንሽ 70,000 ዶላር ለዚች ስንት 70,000 80,000 የበሉ የሌላ ሀገር ብሔራቸውን አልጠቅስም። ትንሽ ከብሔራቸውም የሆነ ደም ስላለኝ እርግጠኛ ነኝ ይሄን ብር ልኮላታል። ግን እነዛ ልጆች ሊያጠቋት የፈለጉት በኦሮሞነቷ ነው። ኦሮሞ ስለሆነች ነው። ዘርን ምን አመጣው እዚህ ጋር? ሌላ እንዴ ዘርን ምን አመጣው ላልሽ ልንገርሽ። ማን አባሽ አድንሻል? የፈለገውን ነገር ቢያደርግሽ ማን አባሽ አለሽ? እናቴ ትሙት። ህግ ባለበት ሀገር ከንቲባችን ለኢትዮጵያ ህዝብ ለአዲስ አበባ ህዝብ ተኝታ አታውቅም። አዳነች አቤቤ የከተማው ህዝብ እንደፈለገ ናና ብላ መዝናኛ ቦታዎችን ስትገነባና ስታንጽ የምትውል አዳነች አቤቤ እንዲዝናና የምትጨነቅ ጭራሽ ህይወቷን ለመቅጠር ፊቷን አሲድ ለመድፋት የሚመጣ ከአሜሪካን እዚህ አዲስ አበባ ቁጭ ብሎ ያበረታታሉ። ይሄ እኮ መንግስት የለም። እነሱ እንደዚህ ነፃ ሆኖ የሚያወሩት ነፃ ሆኖ የሚጫወቱት መንግስት ስላለ አይደል? ጠባቂ ስላላቸው አይደል? እህታችንን በዛ ደረጃ የሚያብጠለጥሏት የሆነ ነገር ቢያደርግሽ እያሉ የሚያስፈራሩት ነገር ለምንድን ነው? ብዙ አላጨናል። ለምንስ የሆነ ነገር ያደርጋት? ማንስ ብሩ ላካለው? እሱ እንትን ነው እውቀት ያለው ሰው ደግሞ ኢንጂነር ነች። እሺ ኤንጆ ነው ሻፍዱ አያት ሻፈደ የሀገር ብር ነው የላከው። እሷ ደግሞ የፍቅረኛዋ እናት ተሳክታ ግን እንዲህ ነው የሚሆነው። አንድ ቀን ትበላላት። ማኔ ምን አለኝ ቢኖረኝማ መጀመሪያ የምበላው እኔ ነኝ። እግዚአብሔር ያዳነኝ እኮ ስለሌለኝ ሴት መውደድ መጀመሪያ የምበላው እኔ ነኝ። አንዬ እንኳን ብር አልሰጠክ እኔም ጨልዬ ይቀር ነበር። ፈጣሪ እኮ ለዚህ እኮ ነው ድሃ መናጤ ያደረገኝ እንጂ ቢሰጠኝ እኮ ሴቶች ናቸው ጨፍጭፎ የሚጨርሱ። እቺ ደግሞ አይቁም ነገር። እቺ ደግሞ ወደ ኦሮሞ ዘር ወስደሃለች። እንግዲህ ያለህ እሱ ነው። እሱን ካርድ ለምትጫወተው ግን የምር ነው። አንተ 70,000 ብር ላካላት። ምን ኢሚጆ ነው? ሜሪ ጆይ ነው? መቅዶኒያ ነው? አልገባኝም። አይደለም 70,000 ብር ሌላም ይገባታል። ከንፈሯ፣ አይኗ ደግሞ ኦሮሞነቷ ለሴት ልጅ ያለ እኔ ያወራው ያለ ውስጥ ገባ አይደል? ይቅርታ ሶሪ ሀንዬ፣ ሶሪ ይቅርታ። ጉይ እንዳታይቅ እኔ የለሁበት። 750,000 በኢትዮጵያ ነው። አንድ እኮ እንደዛ ስትለኝ እኮ ነው እሱ ሊሆን ይችላል። 70,000 የበላችው ሌላ ብሔር ነች። ሌላ ስሟን መጥቀስ አልችልም፣ ብሔሩንም መጥቀስ አልችልም። ምክንያቱም ደም አለኝ እዛ ውስጥ። እናቴ ልጅቷን ይችኛው ደግሞ በውስጥ ላክልኛት። እሷ ደግሞ ሶሻል ሚዲያ ላይ 70,000 ዶላር በልታው ስለ እሷ ምንም አላሉ። እቺ ግን ኦሮሞ ስለሆነች እናቴን የሄዱበት መንገድ ርቀት ደግሞ የአራዳ ልጅ ነኝ ተብሎ ዘረኛ አለ። አንዬ ቆይ አንቺን አሁን የሆነ ሰው ብር በላሽ፣ ነገ ጧት አንድ ነገር ቢያደርግሽ
ማን አባሽ ያድንሻል ምናምን ይባላል። አዲስ አበባ እየኖርሽ አይባልም። ብር ሌላ ነገር፣ ነፍሴ ሌላ ነገር። ቆይ መብላቷ ስህተት ነው? ሰጠት እኮ ነው፣ ወዷት እኮ ነው፣ ልኮላት ሊጋል ትራንዛክሽን እኮ ነው። አይሰረቀችው፣ ከአካውንቱ ዲዳታ አላረገችበት። እንኪ ብር ነው የሰጣት። እሺ ብር የተቀበለችው ደግሞ መሰደብ ነበረብኝ። እሺ እኔ መሰደብ ነበረብኝ። አንተ ሲሰድቡኝ ኢንጆይ እናደርጋለን። እስቲ ትንሽ ይስደቡ የሚባል የሰደበኝ ስድብ ያችን የ60 ምናምን ዓመት እናቴን ረገጣ። እንዲ ፈጣሪ እግዚአብሔር እናቴን አንይ እሱን ቆይ አሁን እኔ ዳልቻ ጋር ያልተወሰነ ጊዜ ግንኙነት አድርገናል። ሊሆነች በፖለቲካዊ አንዳንዴ ታውቃላችሁ ነገሩን ነግሬዋለሁ። ዛሬም ትናንትም ውስጥ አውርተናል። መጠየቅ ያለባቸው ልጆች ናቸው። እኔን ከነካኝ ወደ ፖለቲካ እንደሚሄድ ማወቅ አለብን። ነገሩ ወደ ፖለቲካ አስኪደነዋል። አሁን በዘር አስኪደነዋል። አሁን አንዲት ቆንጅዬ ኦሮሞ አትታዩ ነው? ቁንጅናችሁን ዓለም አይወቀው ነው? በዚህ ደረጃ ነው እናንተ ምቀኝነታችሁ? መሰራት አለበት። ለምንድን ነው የተጣሉት? ላይ ቁጭ ብለው አንድ ቆንጆ የኦሮሞ ሴቶችን ስናይ ሶሻል ሚዲያ ላይ እነሱን ለማጥፋት የሚሄዱት ርቀት ለምንድን ነው የተጣሉት? ብሩን መልሽኝ። ብሩን ያጣላቸው ወይስ ሌላ ኬዝ ነው ያጣላቸው? ሞና ቤላ የሚባሉት ተከፈላቸው። ልጁ ከፈላቸው። ተበላሁኝ ብሎ ይህ እንኳን ተበላ ተብሎ ይባረራል እንጂ ለምን ትበያዋለሽ? አንቺ ሸርሙጣ፣ አንቺ ምናምን እዚህ መጥቶ የሆነ ነገር ቢያደርግሽ ጠያቂ የለሽም። ህግ የሌለበት ሀገር ነው የምትኖሪ። ማን አባሽ ያድንሻል? ህግ አለ። ህግ አዳነች አበቤ በቅርቡ ያሰለጠናቸው የፌዴራል ፖሊሶች እነሆ ለህዝብ ነው እንጂ ለግል ጋርድነት እኮ አይደለም እኮ። አዳነች አበቤ እኮ በነፃነት እኮ ነው የምትንቀሳቀሰው። አዳነች አበቤ እኮ አንድ ጅቦ ሲሰደብ በዚህ ደረጃ ዝም ብላ አታይም። ተቀለመክ ነው ወይ መታሰር አለባቸው። እናታቸው ሰድበው ይሆኝ ጆሮ የሰማግን የሰማው። አንተ ግን ማለት የምር እናውራ ከተባለ መቼ ነው ግን ስድብ ማስተናገድ የምታቆመው? እኔም አንተ በተሰደብኩ ቁጥር እኔም እየተሳቀቅኩ እኮ ነው። እነዚህ ልጆች የሰደቡኝ ስድብ ብሔራዊ ጥቃትን ያደረጉብኝ በኦሮሞነቴ ለአንዲት ኦሮሞ ሴት ቆመ ተብሎ በዚህ ደረጃ ይሄ እኮ ብሔር ነክ እኮ ነው። እነዚህ ልጆች መጠየቅ አለባቸው። እግዚአብሔርን እስከ መቼ? ቆይ ቤላ የምትባለውን አታውቂውም? ሴቶችን እስቲ ቄጥሽን አሳይ እስቲ። እንደኔ አይደለም የኔ እስከነ ልብስ ሞክሼክ ነው። የኔ እስከነ ልብስ ብቻ ነው የማይጠይቀው። እንደኛ አዳምጪ። ቆይ የኔ እስከነ ልብስ ነው። እሱ ፒኪኒ ካላረሽ ይላል። እርቃንሽ እግዚአብሔርን የጡትሽን ጫፍ አሳየኝ ይላል። ተመልከች፣ ልዩነት አለን። እኔ የምጠይቀው አዳምጪኝ ሀንዬ፣ እኔ የምጠይቀው ምንድን ነው? እስቲ በለበሳችሁት አለባበስ ህዝብን እስቲ እኔ እኮ ሳወራ እኮ ሂጂና ልብስሽን ቀይረሽ ነው እኮ ነው የምላት። ተደበቂ ምናምን እዛው እኮ ነው የሚያስወልቃቸው። እንትኑንም እንዳንረሳ ያንተ የሚያስጠላው ይህ ብብትና ውስጥ እግር የምትጠይቀው ነገር እሱ ያለ ነው። አሁን እሱ ነገር መመለስ አለበት። ከአሁን በኋላ አንዱ ገቡ ሰዎች ስልጣኔ ተመልሶልኛል። ብብትና ውስጥ አንድ በይ ደግሞ ትልቁ ነገር እንምጣ። እኔ ሴት ልጆች አፈቅራለሁ፣ እወዳለሁ። የትኛዋም ሴት ነው ቤት ገብታ ቆንጆ ተብላ ነው የምትወጣው። እዛ ቤት ሴት ልጅ ገብታ አንቺ ግም፣ አንቺ ጥንብ እንትንሽ እንትን ብሎ ይሄ ኢትዮጵያን ሴቶችን ለማሸማቀቅ የሚደረግ ነገር ነው። እኔንማ የቀጠቀጡኝ ቅጥቀጣ ሀንዬ ለየት ይላል። እናቶችን በመዝለፍ ሰው አዲስ አበባ ቁጭ ብሎ ህግ ያለበት ሀገር ቁጭ ብሎ በኦሮሞነቴ እናቴ ስትሰደብ ሀንዬ ያዝ አስፈላጊ ንግግር ነው። አሁን በኦሮሞነቴ እኔ ስሰደብ ሀንዬ ይህ አግባብ ነው? ሆነ ሶሪ እስቲ ሂጂበት። እንቃወማለን። ይሄን እኔም እኮ ጎጃም እኮ አለብኝ እኮ ግን ሂጂ እስቲ አውሪ። እንጂ ቦታው አታከሳሰ እግዚአብሔርን እንደዛ ሰድበውኝማ አልፈታቸው። ጥሩ አይደለም። ተረድቻለሁ። ያው አንተ ስድብ ማስተናገር ትችላለህ። አሁን ግን የውስጥህን የልብህን ተረድቼልሃለሁ። ለዚህ እኮ ነው መሳደብ አልችልም። አሁን እኮ ታውቂያለሽ የተፈጠረው ነገር ስድብ በደብረ ጽዮን ደረጃ ነው የተከለከልኩት እንጂ ለእነሱ መልስ ነበር።
ግን ፕሊዝ ከደብረ ጽዮን ጋር ደግሞ ተጣልተህ ሻንጎ እንዳታስቀምጠኝ። እረፍ፣ ስነስርዓት ኖሮት ይከፋዋል። እያሰብክ አትፍረዱበት፣ ያየውን አይቶ ነው። አንተ ኩበት ለቃሚ አይኔ ነው። እሺ፣ ለማንኛውም ወደ ዘር ፖለቲካ ተቀይሯል። ስማ ቤብ፣ ቆይ ነግር እያስጠነቀኩ ነው። ፕሊስ ማለት በውስጥ መስመር ሌላ ጸብ እንዳይችል አንድ ነገር ልንገርሽ ሀንዬ፣ ስድብ ያቆምኩበትን ምክንያት ልንገርሽ። ደብረ ጽዮን አስጠንቅቀዋል አውቃለሁኝ። መልሰን እንዳናደኛ ነገር ይኸው ከማህበረሰብ ጋር በተለይ ማህበረሰብን የምትሳደብ ከሆነ አለኝ ችግሩ ለእኛ ነው፣ ለአንተ ብቻ አይደለም። ለወንድሞች ተጋሩ ነው፣ ለወንድሞች ተጋሩ ነው። ምን አለ መሰለሽ ደብረ ጽዮን 3 ሰዎች ያዳምጡሃል አለኝ። አንደኛው ይሄ ብሎ የሚያልፈህ አለኝ። አንደኛው ደግሞ በጣም ተናዶ በተናገርክበት ልክ የሚናገር፣ ሶስተኛው ግን መናገር አይችልም፣ ጥቃት ነው የሚያደርሰው። ጅቦ ትግሬ ነው፣ ትግሬ ሲያይ በቃ ሊያጠቃው ይሞክራል፣ ሊመታው ሊገለው ይሞክራል። እና እነዚህ 3 ሰዎች ስላሉ እባክህን ስድብ አቁም ከተባልኩ በኋላ ማንንም በብሔር አልሳደብ። አንድ ሁለተኛው ነገር ደግሞ ኦሮሞነቴን ተገና አድርገው ጥቃት ሲያደርሱብኝ እነዚህ 2 ልጆች ዝም ማለት አልነበረብኝ። መሳደብም ተከልክያለሁ። ባይሆን ከወንድማችን ባለስልጣኑ ዳልቻ ጋር ተነጋግረን እነዚህ ሰዎች ከሳለች፣ ልጅቱ ከሳቸዋለች፣ እየዛቱባት እያስፈራሩ። እንዲህ ስንቱ በቲክቶክ ስንቱ አንበሳ ይበላ የለህን? ይሄ ስንቱ ተበልቶ፣ ኧረ ስንት ነገር ተፈጥሯል አይናችን እያየ። 750 ሺህ በኢትዮጵያ እኮ በጣም ትንሽ ብር እኮ ነች ለዚች ቆንጆዬ ልጅ። ካሞን አንተንም እኮ ዘርን አስፈቃሃለች። እውነትህን ነው ማለት ሲጀምር እኔ ኦሮሞ ነኝ። በኦሮሞነቴ ነው ጥቃት የተደረገብኝ። እናቴን እኔ ግልጽ ነው የምናገር። የዛ የሰደቡኝ ስድብ አይደለም። ቢሆንም እነዚህ ልጆች ለህግ መቅረብ አለባቸው። ሴትን ልጅ በጣም ነው የሚያቋሽሹት። እግዚአብሔርን ሰምተሻ ሞ የሚባለውን አታውቂውም? እኔ አላውቀውም፣ አልሰማሁም። አሁን አንተ ስትነግረኝ እኮ ነው ቅድም በሰማሁት ነገር ነው። ምን አድርጋ በጣም ታዋቂ ነው፣ በጣም ታዋቂ። አንተ ለምሳሌ ለእኔ ፈልገህ ከላክ፣ እኔ ለአንተ ፈልጌ ከላኩ፣ ከዛ በኋላ ላኩ ነው ራሰት ማለት ስጦታ። ልደትሽን አክብሪ ብዬ ድሃ መናጤ ነኝ እንጂ ብልክልሽ አምጪ ተበልቶ የታራ ነገር ያርሽ አሯን በፌስታል አትልክለትም ወይ? በስመ አብ እንደዚህ አይነት ምን ፍጠሪ ነው የሚላት በዚህ አንዬ። እንደሆነ የለኝም እንጂ ፀጉርሽን ተሰሪ ብዬ ብልክልሽ ላስላጭሽ ነው አይደለም? ዛት ምን እየተሰራ ነው? አንገቷን እያስቆረጣት ነው። ተው ላስላጭሽ ነው ደግሞ በተሳዳቢ ልጆች እንደው እንደ ነገሮችን ራሱ ወደ ዘር መቀየሩ ራሱ አስፈላጊ አልነበረም። በስመ አብ እንደ ዘርማ በእኔ ላይ ተገደደ ነገሩ ተገደደ። የሰው ምርጫህን ግን አልወደድኩትም። በውስጥ እናወራበታለን ማለት የሚለው እንዳይደገም ማለት ተመችታኛለች። ፍቅረኛ ምናምን አላት እኮ ግን አናደኝ ጌታን ተናደድኳን። መሰደብ አልነበረብህም። በእርግጥ በጣም ሰልችቶናል ማለት ኢንጀነራሊ የምታዳምጡ ከሆነ ማህበራችንን እየሰደባችሁ ተቸግረናል። ፕሊዝ አትሳደቡ፣ እንወያዩ። በዛ ላይ ደግሞ ታውቂያለሽ እናቴ በድህነት አሳድጋኝ ቤላ በሚባለው በልበላ ደግሞ አክሱማዊ ስሙን ስመልከች አክሱም ጽዮን ያለችበት ሀገር ትግራይን ለማጥላላት እሱ ልጅ የትግራይ ጠላት ነው። በዚህ አጋጣሚ አክሱማዊ የሚለውን ካላነሳ ሁላችንም ተጋሩ ልንቆምበት ይገባል። እሱ ልጅ ኃጢአተኛ። አክሱም ማለት እኮ የኢትዮጵያ ፊደል የተቀረጸበት እኮ አክሱም ማለት እኮ አክሱም ማርያም ጽዮን ያለችበት እኮ ስንት ገዳማት ያሉበት እኮ ስንት አባቶች የተፈጠሩበት እኮ። ሀንዬ በዚህ ጉዳይ ላይ ትንሽ እንደው ሂጅበት እስቲ፣ እንደው ቆንጆ ሂጅበት። ያኔ ባልሄድበት ወደ ዘር ፖለቲካ ባንጠልቅ ደስ ይለኝ ነበረ። ነገር ግን ስድብ ተተላለፈ፣ ተቀይመሃል። በእርቅ ቢሆን ደስ ይለኛል። ኖ እግዚአብሔር አንደኛ ነገር ሀንዬ በኦሮሞነቷ እግዚአብሔርን ሊያሸማቋት የሄዱበት ርቀት እንዳይመስልሽ። ይሄ ደግሞ ልክ አይደለም፣ እንቃወማለን።
ነገሮች በተፈጠሩ ቁጥር ግዴታ የሰው ልጅ ዘሩ መታየት የለበትም። ማንነቱ በቂ ነው። ፕሊዝ በቃ ይሄ ነው ዋናው ነገር። ሁለተኛ ነገር እኔ ግድ የለም እችለዋለሁ፣ ፖለቲከኛም ስለሆንኩኝ እኔንም ነክተውኛል በኦሮሞነት። ግን እኔ ሰለቸኝ፣ አንተ በተሰደብክ ቁጥር እኔ እየሰለቸኝ እና እኔ ደግሞ አልችልም። ደስ አይልም። ሀሳብ እኮ ነው የሰጠሁት፣ ሀሳብ ነው የሰጠሁት። እንደ ሰው ሀሳባችን መስጠት ቢፈቀድልን የሚለውን ነገር አንተ ቀስ ብለህ ረጋ ብለህ ብታስረዳቸው እነሱ ስሜታዊ ሆኖ ኦሮሞነቴን መሆኑ ያውቀዋል። ልጅቷ ኦሮሞ ነች፣ ኦሮሞ ስለሆነ ለኦሮሞ ቆም የሚል ስሜት አላቸው ውስጣቸው። እሱን ነገር መግለጽ አልፈለጉም። ቀጥታ ወደ ስድብ ነው የገቡት። እሺ ቀጥይ። በቪዲዮ ውጣልን ለሚሉ ሰዎች አይናችሁ ውጣ፣ አይናችሁ ውጣ። አልሞት አላችሁ፣ አልቀበር አላችሁ። ደግሞ ተቀባዩም ኦሮሞ ነው ይላሉ። እርስ በርስ እኔን አይታችሁ እሱን ማየት ነው። እንመሳሰላለን። ቀጥል እና ሀንዬ በዚች ልጅ ላይ የተፈጸመው ብሔራዊ ጥቃት፣ ሴትነታዊ ጥቃት እግዚአብሔርን በሴትነቷ አንቺ ሸር ደግሞ የሆነ ጥያቄ ጠየቅኳቸው። ምን አመጣ ወይ በቃ አላፊ ቲክቶክ ላይ እላፊ የሆነ ስድቦችን ምን አመጣ? በቃ መንግስት ለማሸማቀቅ ነው። ህግ የለም እኮ ነው። እየፈለግነውን እናገራለን። የሚዳኘን ህግ የለንም እኮ ነው። ደስ ያለን እንሰራለን እኮ። ከዚህ ውጭ ምን አለ? መንግስትን እኮ እነዚህ እኮ በአሽሙር ፖለቲካ እየሰሩ እኮ ነው። አንዬ አዲስ አበባ ቁጭ ብሎ እኔን እንደዛ ሲያጠለጥን መንግስትን እንደዛ ሲሳድብ ማን ጠያቂ አለብኝ እኮ ነው። በቃ ይሄ እኮ ነው። ይሄን ሌላ አለው፣ ሌላ ነገር አለው። መንግስት ይሄን እያየ እንዴት ዝም ይላል? እሺ ውጭ ሀገር አዳዲስ ህጎች መውጣት አለባቸው። እውነት በሶሻል ሚዲያ በተለይ ላይክ የሆነ ባዮ ምናምን ነገር ያስፈልጋል። ባዮ ሴንሰር ዌር ላይክ ሰው ሀገር ቁጭ ብሎ ዝም ብሎ ሲሳደብ ላይክ እንዲታሰር ኖ ሀገር ቁጭ ብሎ ሰው ይሳደባል። ህግ ባለበት ሀገር መንግስት የሚያክል ሀገር እንዴ መንግስት ወድቋል እኮ ነው የሚሉት እነዚህ ልጆች እኮ። ህግ የለም ፈርሷል እያሉ እኮ ነው። እየገባሽ ነው? ግን ፖለቲከኞች እንዴት እየተጠቀሙ እንደሆነ ፖለቲከኞች እነዚህን መጠቀሚያ እያረጋቸው ነው። ሀኒ አዎ እየተረዳው መጠየቅ አለባቸው ነው በቃ ዋናው ነገር። ሀኒዬ እንደው ከሀሳብሽ ከትምህርትሽ አንጻርም ከእውቀትሽ አንጻርም እንደው ሴት ልጅ ለምሳሌ ቃሉን ለመጠየቅ ማለት ጠየፈዋሉ ቃሉን ሴተኛ ዳሪ ይላሉ፣ ወይ ደግሞ የሆነ የሚያስጠይፋል በሻይ ቤት የሚጠራው ይላሉ። ሸው ግን ወንድ ነው ሴት ነው? ሴቷ ቸግሯት ነው፣ ወንድሟን ለማስተማር ነው። ወንዱ ግን መባል የለበትም። ቆይ አንዴ ወንድም ስመለከተው እዚህ ጋራ ስጦታን የተላከላት ስጦታም ላይሆን ይችላል፣ ስጦታም ተብሎ ላይሆን ይችላል። ግን ብር ተላከላት፣ ተቀበለች። አን የተላከበትን መረጃ የተላከበትን ልንገርሽ። ፀጉርሽን ተሰሪ፣ ልደትሽን አክብሪ ሲዘረዘር ነበር እኮ። ሁለተኛ ደግሞ የፍቅረኛዋ እናት ታማ እሳቸውን እንዲረዳ አግባብተዋለች። በጎ ነገር ስራ የፍቅረኛዋ እናት እሷ ፍቅረኛ አላት። እሺ ግን በማግባባት መሀል ደግሞ ማለት ነው ስናወራ በማግባባት መሀል እቺ ልጅ እዚህ ጋር የፍቅረኛዋን እናት ፍቅረኛ እንዳላት ያውቃለች። ኦሮሞ ነች። ወደ ነገር ደግሞ ከእሱ ጋር የነበራት ግንኙነት ምንድን ነው የሚለው ነገር መታወቅ አለበት። ሶስተኛ ወድሻለው ነው እሱ ወድሻለው ነው ወድሻለው። አሁን እኔ እቺ ልጅ እንዲያይቶ የማይወዳላ እኔ አየዋት ወዳታለሁ። እሱማ ዘርን አስቀየረች እኮ ምን አንተ ተቸገርን እኮ እኛ። እኔ ሲጀምር እያለፈ ነው ንዳርክ እያለ ደሜ ውስጥ ያለ ነው። ቀይረው ልፍቀው አልችልም። በሴትም የሚቀየር ነገር አይደለም። ጥቃትም አድርሰውብኛል። ይሄ ነገር መታየትም አለበት። ይኸው አንዬ ምን መሰልሽ ልጅቱ ኦሮሞ ነች። የፍቅረኛዋ እናት ታማ እንድትረዳላት ለሜካፕ ለፀጉር መስሪያ የሰጣትን ያችን ምስኪን እናት ስታሳክም ነበር። ሌሎቹ ቢሆኑ እኮ አይተናቸዋል እኮ ሌሎቹ መኪና ሲገዙ ቤት ሲገዙ። እች ግን ኦሮሞ ውስጣዊ ሆልድ አፕ ፍቅረኛ እንዳላት አያውቅም ነበረ። ማን ያለው? ኮመንት ላይ ነው ያየሁት። ማሰቡስ ይሄን ፊት ይዛ ፍቅረኛ የላትም ብሎ ማሰቡስ ሀንዬ አሁን ያለ ነው የት ነው? አሁን እቺ ልጅ ፍቅረኛ የላትም ብሎ የሚያምን ሰው አለ? ባይሆን እኔ ከፍቅረኛዋ አጣላታለሁ ብዬ አስባለሁ እንጂ ፍቅረኛ እንዳላት አውቃለሁ። እናት ስራክ ነው እሱ ስራክ ነው። ስራህን እየተናገርክ ነው። እንድች የምታምር ሴት ፍቅረኛ የላትም ብሎ ማሰቡስ
ከባድ ነው ግን የምር ነው ላይክ የምር እንደዚህ ከሆነ ኬዙ ላይክ አሚን ፍቅረኛ እንዳላት እያወቀ ከሆነ የላከው he was just የሆነ ጊዜያዊ ነገር እየተጠባበቀ ነበረ እና ደግሞ ሰጣት ተቀበለች ኦኬ ከተቀበለች በኋላ ደግሞ መልሽልኝ ላይክ ውርድ የሆነ ጥያቄ ነው ኦልሬዲ ሄደ ነገር ነው እንደገና ደግሞ ሶስተኛ ወገን አስገብቶ ሞራል የሚነኩ ስድቦችን እሷን መስደብ አስፈላጊ አይደለም በዛ ላይ ሶሻል ሚዲያ ላይ ሰደቧት አይገልጹም ሀንዬ እናቴን ሴት ልጅ በዚህ ደረጃ ስትሰደብ ብትሰሚ ያምሻል አንቋሽሿት አብጠለጠሏት በኦሮሞነቷ በተለይ በየዋህነቷ ሀንዬ እኛስ የተሰደብነው በዛ አይደል ዘራችንን ተገና አድርገው አይደል የሰደቡን ኦሮሞ ሶሻል ሚዲያ ላይ ሲታይ የሚያንገበግባቸው የፖለቲካ አብይ እኮ ተናግሯል እኮ ኦሮሞ ጠላ አዲስ አበባ ውስጥ እንዳለ እኮ ተናግሯል እኮ አብይ አህመድ እኮ እነዚህ እኮ ናቸው እነዚህ አይነት እኔ አሁን ምን ተናግሬ ነው ምን አረገች እች ቆንጅዬ ልጅ ስላልኩኝ ብቻ አጣርተው ኦሮሞ መሆኔን ደም ስላለብኝ ሀኒ የተሰራው ስራ እኮ ይደብራል እኮ መቃበቅ መውረድ አለባቸው እግዚአብሔር ቆይ ምን መሰለክ ተቸገርኩኝ ማለት ይሄ አንተ አሁን የሆነ መልክ ነገር ስታይ አመልክ ይነሳል እንዳቢሽ አመላለብክና ጌታን አይደለም የኦሮሞነቴ እንዲህ ውስጥ አለ ሀኒ ምኑ ጋር ነው ያለው ኩላሊትክ ላይ ነው አንጀትክ ላይ ነው ሳምባክ ላይ ነው ልብክ ላይ ነው አንጎልክ ላይ ነው የትኛው አንጎል ፓርትክ ላይ ነው ያለው ኦሮሞነት ውስጤ ነው ደሜ ውስጥ አለ የሚመላለስ ነው የሚሄድ ነው በዘር የተቀበልኩት ነገር ነው ግን ተነካውበት ዛሬ ተሰደብኩበት ሀንዬ እግዚአብሔርን ሞ በሚባለው በላ በሚባለው እንጭጭ የመንግስት ጠላቶች የኦሮሞ ቆንጆ ሴቶች ሲወጡ ሆን ብለው እየመረጡ የሚያጠቋቸው አብይ አህመድ እኮ ጠቅላይ ሚኒስትር ታይቶታል እኮ ኦሮሞ ጠል እዚህ አዲስ አበባ መካከል ይታያል የሚለው እኮ እነዚህን ሁለት ልጆች ለማለት ፈልገው እኮ ነው ሀንዬ አሁን አንቺ እንዳንቺ አሁን ሲልሽ ጥፋት አላት እውነት እንደው አይ እኔ ጥፋቷን ጥፋት አላየሁባትም ላይክ በብሔሯ ነው በቃ አጭር ነገር ጥፋቷ ብሔሯ ስለሆነ ነው በቃ ጠልነት እንጂ ስንቱ ብሔር ብሔረሰብ አጨረብሮ የበላ ሴቶች አናውቅም እንዴ ግን ኦሮሞ ሆና ተገኘች ከነከናቸው አመማቸዋ እነዚህ ልጆች ካልተበሉ እዚህ ልጅ ከይዙ ታድበውኛል አንዴ ሰደቡኛ ሀንዬ አጠረገረጉኛ ጆሮ እስኪ ገለማ ድረስ ነው እናቴን ይጠዘጠዙኛ ሀንዬ እኔን ለምንድን ነው ግን አልገባኝም ለምን ተናገረ ልትሰደብ የቻልክበት አሁን እኔ ማወቅ የምፈልገው አንተ ልትሰደብ የቻልክበት ምክንያት ምንድን ነው ተው ስላልክ በጣም አመሰግናለሁ ይኸው ምን አልኩ መሰለሽ እች ልጅ አፈቀረችው እች ልጅ ብቻ አይደለም ብዙ የተለያዩ ብሔሮች ወንድ ልጅ አጭበርብረው $100,000 እቺ ያው የኢትዮጵያ 700,000 ነው $70,000 $50,000 ቲክቶክ ላይ የበሉ አንበሳ ያጨዱ ሰዎች ማንም ሳይተቻቸው በብሔራቸው ሳይነቀፉ እቺ ልጅ 70,000 በላሽ ተብሎ በብሔሯ ሀንዬ 700,000 ኢትዮጵያ በዚህ ደረጃ እንዲህ ለምን ታየች ለምን ኦሮሞ ሆና ተገኘች ይቅርታ አድርግልኝ አልቻልኩም ዘመድክ የሆነ ኮመንት ሴክሽን አይኮነ ሱቅ በል ናይ ክፀርፉ ኢሎም ነገሩና ፖለቲካ ዝቅይር ዘለዎ ትግርኛ ጀመርኩ እንደ ይቅርታ ማሪዋ ኖ አሁን ቅድም እንዳየው ልንገርክ ፍቅረኛ እያላት አገባሃለሁ እያለችው ነው ያጠበችው ሊሆን ይችላል አናውቅም እውነቱን እየፈረደ ደግ አረገችው ነው ሀንዬ ዝም በይ ሌሎቹም 4 ልጆቻቸውን ደብቀው ልጅ የለንም ያሉ እንዴ ተይ እንጂ ሀኒ ኦሮሞ ስለሆነች አንቺም 4 ልጇን ደብቃ ልጅ የለኝም ፍቅረኛ የለኝም ብላ $70,000 ጥብ ያደረገችው ሴት ሶሻል ሚዲያ ላይ እንደፈለገች ስትሆን ፍቅረኛ የለችም የለኝ ፍቅረኛ ያው ትዳር አይደለም ፍቅረኛ የለኝ ሀኒዬ ኦሮሞነቱ አስጠቃት እቺ ልጅ ይሄ እኮ ነው የሚያመኝ ይሄ እኮ ነው ውስጤን የሚያቃጥለው እኮ ጅቡ
እና አሁን ስትጠይቅም ምኗን የማረከ ከንፈሯ ነው፣ አይኗ፣ አፍንጫዋ፣ አንገቷ፣ ሌላ ፎቶ የለ። ውስጤን ያካተሉት መጀመሪያ እነዚህ ሁለት ልጆች ናቸው። በእነሱ ላይ ሞቅ ደመቅ እናድርገውና ከዛ ወደ ህበት ማድነቁ እንገባለን። አንቺ እኔን ሰደቡኝ፣ እኔን አንተ የአረብ ሀገር ግመል ጠባቂ ሂድና ፍየልህን ብዳ ይሉኛል። እኔ ጀመርክ እንዴ መጠበቅ ጀመርክ እንዴ? ምን ያላሉ ነገር አለ ከጃንዬ እችን ልጅ ያጠቋት እችን ልጅ ያጠቋት በብሔሯ ነው እንጂ ፍቅረኛ ስላላት አይደለም። 4 ልጆቻቸውን ደብቀው ልጅን የሚባል ክህደው ወንድ ልጅ የሚቀፍሉ ሴቶች ከሌላ ከተለያዩ ብሔሮች የሉም አሉ። እች ግን ኦሮሞ ሆና ስለተገኘች ይሄ እኮ ነው የሚያቃጥልኝ። ይሄ እኮ ነው ደሜን ቲማን ተከትክ እኮ አንዬ ልጁ ያፍቃሪውን ላድርግልሽ እስኪ ተመልከሽ። ይሄ ነው ይሄ ታች ያለው ነው እንግዲህ ተሳዳቢ ደግሞ እነዚህ ናቸው። አሚ ግፍ ነው እርስዎ ሰውዬ እንደሆነ ቢቀርቡት አንተ ወገን ይጠራይ ጌታ እሱ ተመልከቻ ስችን የመሰለች በዚህ ሰውዬ ብር ተበላች። ይሄማ በእያንዳንዱ ደቂቃ ያወራትን በመቶ ዶላር ታስቡ ስንት ቀን እንዳወራቸው ቀሪ ሂሳብ ካለበት እንዲከፍል ሁሉ እንዲከፍል። አንዬ የሰደቡኝ ደግሞ እነዚህ ናቸው። ተመልከች የሰደበኝ ይሄ አንዱ ሞ ይባላል። ይሄ ተመልከች እዚህ ጋር ያለው ልጅ ቪዲዮ ላይ ያለው ልጅ ሴት ልጅ እንዴት እንደሚያብጠለጥል አንዬ የሰደበኝ ስድብ ነው። አሁን መጠየቅ የለበትም ይሄ ልጅ። በኦሮሞነታችን ጥቃት አልተደረገብንም። አንዬ አንቺ ለኪ ጎጃሜ ነሽ ይቅርታ። ይህም ባንዲራሽን ተወዘወራ የነፍጠኛ ባንዲራ ነው። ዞራ ከዚህ አቼ የጫጫ እንዳላስወጣኝ የኔ ነፍጠኛ ባንዲራዎች ገና ስራ የልስራበት አንተ ኢትዮጵያዊ ነኝ ስነ ስርዓት ይኖርክ። እሺ ቀጥል። እኔ አንዬ በብሔሬ ተጠቃውልሽ። አንዬ በብሔሬ ተጠቃች እህታችን ቆንጅየዋ። ይህንን ጓጉንቸር የመሰለ ሰውዬማ እዚህ ያላረግን። ቆይ ልቀይራት። ፍቅር አንተ ለሰው ክብር ይኖራል። ጥቁር የድሮ ቁልፍ ነው የሚመስል። ተመልከቻት ስቲችን የመሰለች በኢየሱስ ከንፈሯ ከንፈሯ አሁን አገኘሁት አላልኳችሁም? እሱ ነው ዘር ያስቀየረክ አይደለም። አውቃለሁ በእናትህ አንደኛ 2 አይነት ምክንያት አለኝ። አንደኛ በኦሮሞነቴ ተጠቃው፣ በኦሮሞነቷ ተጠቃች። ሁለተኛው ደግሞ ይሄ ነገር በቃ እንቅልፍ ነሳኝ እንጂ እንደዚህ አይነት ጉዳይ ላይ አልገባም። ብዙ ጊዜ ፖለቲካ ነው የምሰራው ምናምን። ግን ይሄ በቃ ሙሉ እየመጣ ወንድሜ ሙሉ እንኳን በሰላም መጣ። በቃ ይሄ ነገር ውስጤን አመመው፣ ተሰማኝ፣ ጌታን ተሰማኝ። እንደ አንድ ኦሮሞ አመመኝ። ብዙ ጊዜ በፖለቲካ መቃወም ምናምን ነው። አንዬ በውበት ምናምን አይደለም። ሶሪ ይያት እስቲ ስማ ታወቃለህ። እሺ አሁን እንኳን ተበላች። ቆይ እስቲ እንዴ አየክ፣ ከዛ ቀየርክ። ቀጥል። ማ ሲጀምር እኮ ኦሮሞ ነኝ እና ኦሮሞ እኮ እኔ ኦሮሞ አለብኝ እኮ አንዬ። ማናውቀው ዘር አለ እንዴ? በደም ላይ ናቸው። አንቺ እንደ ሌሎቹ አይደለሽም። የተማርሽ ነሽ፣ ይገባሻል። በፖለቲካ ዘርን ማለት ፖለቲካ ውስጥ ዘር መግባት የለበትም ብለሽ የምታምኝ ሰው ነሽ። አሁን እኔ ፔሊፍ ደጋፊ ነኝ፣ ግን ኦሮሞ ፖለቲካ ሌላ ነገር ነው። ዘር ሌላ። እኔ ኦሮሞነቴን ይዤ ግን ቲፔሌፍ ደጋፊ ነኝ። አሁን ስሜታዊ ሲሆን ግን ተመልከች እንዲህ ይህ እኮ ማህበራዊ ይሄን ነገር ግን ቢመለከትልኝ ተቆርጦ ቢያይልኝ ደስ ይለኛል። አን አዳምጪ። እኔ አሁን ኦሮሞነቴንና ኦሮሞነቴ ነውብኝ ይደውላል። እሺ ምን አልሽ?
ላስወጣሽ ቆርጥ ያሳይልሃል። ይደውል ላስወጣሽ ሲጀምር እኔ ጎንደሬም ጎጃሜም አለብኝ እኮ ደሴ ይህንን አልክድም። ቀጥል። ጎንደሬ ግን ተመችቶኛል። በመሀል ላይ እንዴት እንደሰካኸው ቀጥልሽ። አሁን አንዬ በዚች ልጅ ላይ የተደረገው ጥቃት ከሳለች። በዚህ አጋጣሚ በጣም ጥቃት ተደርጎባታል። ይሄ ዘር መግባት የለበትም እዚህ ሲቹዌሽን ውስጥ። ልጅቷ ከባንክ ውስጥ አልሰረቀችውም፣ ተሰጧት ነው። ብድርም ከነበረ በአግባቡ እንድትመልስ በህግ መጠየቅ ትችላለች። በስነስርዓት በአግባቡ መጠቀም እንጂ ማንም ሰው ሊዘልፋትም ሊናገራትም አይገባም። ሰውየውም ወዷት ከሆነ ፍቅረኛ እንዳላት ካወቀ ከዚህ ልጅ ከምንም አይነት ግንኙነት ሊኖረው አይገባም። ነገ ጧት አጣላታለሁ ብሎ ነገ ጧት እሱማ ተስፋ አለ ብሎ ልጅ አስተሳሰብ ግን ፊቱን ፎቶን አይተሽዋል ሰውየውን ሊሰይሞር ነው። አይገርምህ? ልክ ነህ እኮ ፍቅረኛ እናት ላሳክም ብሎ ብር ከላከችለት ገና ለገና ተጣልታ እኔ ብር ስላለኝ ብር ስላለኝ ልትወደኝ ትችላለች ወይ? ሰው ግን ኦሮሞዎች አንዬ ስለ ኦሮሞ ባህል ልንገርሽ፣ ስላደግኩበት ባህል ልንገርሽ። ኦሮሞዎች የዋህነታቸው ቅድሚያ ለብር ሳይሆን ለሰው ነው የሚሰጡት። ጉድፈቻ የሚያሳድጉ እኮ ናቸው ኦሮሞዎች። ና ብላልኝ ጠጣልኝ፣ ቤቴ ክፍት ነው። አንቺ አሁን እንደው በአንድ ገጠር የኦሮሞ ቦታ ስትሄጂ ኮታ አቦ ወተቲኮ እንዲህ ደከመሽ ጠጪ አልጋቸውን እናቴን። ይሄ ባህሪያዋ ነው። ይሄ ባህሪዋ ነው። እንግዲህ ተመድር ነው የነበረው ኦሮምኛ። ለዛ ነው ኦሮምኛ እችላለሁ እኮ እነዚህ ልጆች ሳላስበላ እንቅልፍ ብልጽግና ሆናለሁ። የብልጽግና ባል ነው ሆነው እና ኪዱዬ እኔ ፍቅር ስሰደብ የት ነበርሽ? እና ሀንዬ ይህ የዋህነት የኦሮሞ ባህሪን ለሶሻል ሚዲያ ተጠቃሚዎች እንደፈለጉ እንዲፈነጩበት እድሉን ፈጠረ። ኢትዮጵያ ውስጥ ጎል ሊገር የለም። መናገር አቅቶን አይደለም እኮ ሆልዳውን መናገር አቅቶን አይደለም እኮ ሀንዬ። እነሱ በተሳደቡት ልክ ግን ህግ አለ፣ ህግ ይዳኘናል ብለን እኮ ነው ዝም ያልነው። አሁን ግን ህግጋት አለን፣ አንሳደብ። ቴንኪዩ ፕሊዝ። ይህ ነገር እየተበላሸ ነው። አንሳደብ። የእኛ ስድብ ብብትና የውስጥ እግር ማየት ነው። ከዛ ውጭ የተሻለ ስድብ የለም። የምን ብብት የእግር ጥፍር ነው። ስርዓት ያዥ። አሁን ፖለቲካ እየተሰራ ነው። ፖለቲካሽን የእግር ጥፍር ሆነ እንዴ? ተሻሻለ። የሴት ልጅ የእግር ጥፍር ነው የማየው እና ተረከዟል። ብብቱ ቀረ። እኛ ነበርን ብብቱን ያካሄድ ነው። እኔ የሴት ልጅ ብብት አይቻል አቅም ተይ፣ ስነ ስርዓት መሆን እየሰደበክ ነው እንዲ አሰማሁት። እውነት ነው ሉሊት፣ በዚህ ደግፍሻለሁ። ስድብ ያዋርዳል። ስድብ አላስፈላጊ ነገር ነው። እስፔሻሊ ሶሻል ሚዲያ ላይ ስድብ አላስፈላጊ ነገር ነው። መናገርን የመሰለ ነገር፣ ሀሳብን ማሰብ፣ በተለይ ብሔራዊ ጥቃት በብሔር ደግሞ በተለይ ኦሮሞ ስለሆንን የምንጠቃ ሰዎች ማድረግ አነሰሰሪ ነው። ስም ይሄን ነገር በተለይ ኦሮሞ ስለሆናን የምንጠቃ ሰዎች አለን። እንደኛ አይነቱ ትናንት ጌታም በኦሮሞነት የነበር ስጠቃኝ ነበር። እንደዛ ሲያዋርዱኝ ሲሰድቡኝ የነበር ኦሮሞ ሆነ ይሄ ልጅ ለምን እህቱን አገዘ? ለምን እችን አይግርም? እህት በኋላ እንትንክ ይበላሽብሃል። ጅቦ እህት አትበል። በውስጥ እንዳልጽፍልህ ስልኬን ስለያዝከው ነው። እህት ካልክ በኋላ ይበላሽብሃል። ስርዓት ይኑርሽ። ፖለቲካ እየሰራን ነው። ስርዓት ይኑርሽ። እሺ፣ እርማት ወስዳለሁ። እግዚአብሔር ይባርክሽ። አሜን። እና ትናንት ሀንዬ የተሰደብኩት ስድብ ማንም አልተሰደቡ፣ ማንም አልተሰደቡ። እቺ ልጅ ብሩ ተልኮላት በአካውንቷ ገብቶ በህጋዊ መንገድ በብላክ እንኳን አይደለም፣ በህጋዊ መንገድ በባንክ ዌስተርን ዩኒየን ነው ሄዶ ይላከላት። እስቲ ይሄ ምን ነው አሁን እሷን የሚያስደድብ? እስቲ በቃ ዘሯን ለይተው ስላወቁ ብቻ ሊያጠቋት ችን የመሰለች ቆንጆ ሊያጠፏት ከሚዲያ እየሰደበክ ነው እየተባልክ ነው። አዎ እየረገጠ ሀንዬ ማስጠይቀዋለሁ። ይህን ነገር ወደ ፖለቲካ ዙር ያላችሁ አንዴ ጅቦ ልናገር። መረገጥ
ልማዳችን ነው። ተለማምደነዋል። መረገጥ ራሱ ምን እንደሆነ እኛ አይገባንም። እዚህ ጋር የምንመጣው ሀሳባችንን ለመግለጽ ቆዳችን ያዞ ነው። ማንም ግን ፖለቲካ እንሰራለን። ቀጥይ። የተለያዩ ነገሮች ፖለቲካ በስራ በእስክሪብቶ በአስተሳሰብ በሰው ልጅ አለባበስ በተለያዩ ነገሮች በዘር ይሰራል። አልሰራም ግን እንሰራለን በብዙ ነገር። ግን እንደ ደደይ ማንም ሰው ወጦ ስለኛ ማንነት አውቁ ስለ ጅቦም መሳደብም ከፈለገ ማውራትም ከፈለገ ጊዜና ሰዓት ካለው ጊዜና ሰዓቱ የማይባክን ከሆነ ሄድ አረ ይሞቃል። አንዬ አንተ ክሪል ነው የምትነፋው አይደል? አዳምጪ። እኔ ማንም ቢሰድበኝ ማንንም አልሰማም። ይሄ ግን በእህታችን ላይ የተቃጣው ብሔር ተኮር ስለሆነብኝ ደሜም ነኩብኝ ብዬ ነው እንጂ እኔን ቢሰድቡኝ ቢውሉ ምን አገባኝ? ግን መጠየቅ አለባቸው። ህግ ባለበት ሀገር አንዲት ቆንጅዬ ኦሮሞ ሴት ወጣ እንዲህ ስላለች ስንቱ አጭበርብሮ የለ እንዴ? ስንቱ በልቶ የለ እንዴ? ግን እነሱ ምንድን ነው ይሸፋፈናሉ፣ ይደጋገፋሉ። ታው እህትህ ናት አይባልም ይባባላሉ። እኛስ አንዬ መጥፎ የሰራውን ኦሮሞ ሁሌ ያሳልፈን በመስጠት እስከ መቼ? ለምን እንትናን መልሰን አንቀጥራትም? ግን ማንን ወልማጣን ወይ እንደዚህ የለችም እባክሽ። እሷ አረገዘች ሁለተኛ እዚህ እየለፈለፈች ትውለድ እንዴ? አሁን ነው የተሳደቢ ብዬ ካመጣኋት በስድስተኛው ወር ነው የምትወልደው። አሁን እንትናችን መሳሪያችን ያው እንግዲህ ስለተያዘችብን ነው። ሲያስፈልግ እንግዲህ ከ6 ወር በኋላ እያጠራቀምን ፋይል እንከፍታለን። አዎ ቢሆንም አንዬ እነዚህ ልጆች ግን በህግ መጠየቅ አለባቸው። እናቴን አንዬ ቢጠየቅ ደስ ይለኛል። ማለት አይ ብዙ ሰው ላይክ እዚህ ቲክቶክ ላይ ሶሻል እንደ ሀገር እኮ እየተዋረድን ነው ወገኖች፣ እንደ ሀገር እየወረድን ነው። ተዋረድ ኢትዮጵያውያን ከስድብ ውጭ ሌላ ምንም እንደሌለን አንዬ እስቲ ንገሪያቸው። ይሄን የነፍጠኛ ባንዲራ አታወርጅም? ቀጥይ። ስርዓት ያዢ አኒ ዝቅ አድርጊው። ኢትዮጵያዊነት ህይወቴ ነው። አንተ ስርዓት ኢትዮጵያ እንደዚህ አይነት ባንዲራ የላትም። መሀሉ ላይ ኮከብ ያለውን አኒ አስወጣሻለሁ። እናቴን አስወጣሻለሁ። እሺ እና እቺ ልጅ ያንቋሸሿት የሰደዋት በብሔሯ ስለሆነ መጠየቅ አለባቸው። ብሔር ለገበሬ ነው። እሺ መጠየቅ ስትል በምን አይነት መንገድ ነው እንዲጠየቁ የምትፈልገው? እንዴ ለምን አንቋሸሿት? ለምን ሰደቧት? ስድብ አላስፈላጊ ነገር። አይ በንግግር መፈታት የሚችል ነገር እኔ በስድብ ሲፈታ ያሳፍራል። ስለኔ ግድ የለም። ስለኔ ዳልቻን ነግሬዋለሁ። አይዞ ብሎኛል። ሂዶ ቢቀጠቀጣቸው ነው። ኦኬ ነው አይደል? እያለኝ ጠላቴ ምናምን ይላል ኦሮሞ ስተርት ሂዱ ይዝናናባቸዋል። አንቺ ብርሃኑ ጁላ እኮ አጎቱ ነው ምናምን እኮ ነው ለዳልቻ። ብርሃኑ ጁላ አስበሽዋል? አይባልም። ትልቅ ባለስልጣን ልጅ ነው። ሂዶ ያስቀጠቅጥልኛል። እኔንማ ቆይ ይገረፋሉ። ጌታ ቆይ ይጠየቃሉ፣ ይገረፋሉ። አንዬ እና እኛ መስራት ያለብንን ነገር እንሰራለን። ስንሰራ ደግሞ እኩልነት፣ ዲሞክራሲያዊ ፍትህ በሰፈነበት መንገድ ነው የምንሰራው። እችን ልጅ ከዲሞክራሲም ከፍትህም ከእኩልነትም ማስወጥተዋት አግለዋት በብሔሯ እንትን የማህበራችን ሰዎች ግን ብዙዎቹ አሉ። እዚህ ኮመንት ላይ እነዚህ ዶ ይታዩኛል። ማርያምን እንትን መገረፍ አለባቸው። ማን ዜዶ እንደምትገርፋቸው አስረድኝ እንዳጸድቅ። ዜዶ እኮ አባል እኮ ነው። አንቺ ምን ሆነሽ? ጅቦ ዳልቻን ጥራው። ይመጣል ነግሬዋለሁ በውስጥ። እናንተን ይቀጠቅጣችኋል ሰሞኑን ኢንሻአላህ።
ሲደምር ደግሞ ከዳልቻ ጋር በፖለቲካም በጌታቸው ረዳ ያገናኝናል። ጌታቸው ረዳ እኮ ብልጽግና ሆኗል እኮ። እኛ እዚህም እዛም አናጣም። እኛን የሚደፍሩ እኛን የሚሳደቡ ሰዎች እጃቸውን ያገኛሉ። እና አሁን ግን ማርያምን ለምንድን ነው ተነቃንቆ ማስጀምረው? እኔ ማለት ይኸው ቲክቶክ ላይ ኦን ኤንድ ኦፍ ታውቃለህ። ለምን እንደምሆን ሰው በስድብ ነው የሚተዳደረው። ብዙ ሰዎች በስድብ እየተዳደሩ ነው። አር ነው ጀኔሬሽናል ከርስ ነው ይሄ ማለት። ምናዊ ከርስ? ጄኔሬተራዊ ከርስ? ምን ነው እናቴ በአማርኛ ተረጎም የጄኔሬሽን እንደሆነ እስከዛሬ ጄኔሬተር ነው ይሄ መብራት ሲጠፋ የሚበራው ጄኔሬተር። እሺ ቀጥይ። ይገባኛል። እንግሊዝኛ አታቀምጥሉ ሰዎች ግን እዚህ ጋር ተበላችሁ። እሺ ጄኔሬተራዊ ከርስ ጄኔሬሽናል ከርስ ነው። እና ችግሮቻችንን በውይይት ብንፈታዋል። ለምሳሌ ወንድም አያጅቦን እንደምታውቁት ድሮ አሁን ነው ስድብ እየለመደ የመጣው። ድሮ አይናገርም። የሚፈታው በንግግር ነበርና ንግግርን በንግግር ብንመልስ ስድቡ ቢቀር ሜክም ማድረግን ብርም ምንም ማደረግን በኖርማሊ ነው በፍቅር በንግግሮች ብንፈታቸው እነሱ ነገሮች ደስ ይለናል። ያው ወልማጣ እስክትመጣ ነው 6 ወር። ሁለተኛ ነገር ደግሞ እንዲህ በንግግር የምንፈታውን ነገር ይሄ ውስጥ የቆሰለው ዘረኝነት የለም። አንዳንድ ሰዎች እንዴት እንደሚያንጸባርቁት እኮ ግራ ነው የሚገባሽ። አራዳ መስለው ጨዋ መስለው ዘረኝነታቸውን ተፍተው እችን ቆንጆ ኦሮሞ በዚህ ደረጃ አንይ ወንድም ለመባል ብቻ እኔን አይታችሁ ጅቦን ይት ብያቸዋለሁ። ተይ እንዳይለጥፉሽ ጅቦናት ብሎ ምን ነው ደጋገምሽ። እና ሆነም ቀረም አንዬ አንዳንድ ሰዎችን እያስገባን እንደው ሀሳብ አስተያየታቸውን ትቀበይ ወይስ እሱን ቻንስ ለእኔ ብሰጠኝና አንዳንድ የማህበራችንን ሰዎች መጀመሪያ በማስገባት አይዲያቸውን ብንሰበስብ ደስ ይለኛል። ከወንድም ዜዶ ብጀምር